ጋይስ እንዴት ናችሁ? ትናንትና በነገርኳችሁ መሰረት እንደሚሰበሰብ ነግሬያችሁ ነበረ። አሳክተነዋል። ዱቄት፣ ልብስ፣ ሁሉም ነገር መጥቷል። በጣም እናመሰግናለን። በዛ ላይም ደግሞ 11 ሚሊዮን ብር መሰብሰብ ችለናል። ቴንክ ዩ ሶ ማች። እንደምንልከውም ቃል እንገባለን። በጣም እናመሰግናለን። ቴንክ ዩ ሶ ማች። እንወዳችሁ። koyu meret asma تقرأي نسمع زيت دل على حلتي سما كاسم يا دم كاشم الحوكا ጠዋት 11 ሰዓት ከ40 ነው ሽራ ሄደን የቻልነውን ያክል እነሱን ለማገዝ እንግዲህ ዝግጅታችንን ጨርሰን ከጓደኛዬ ከፊዮና ጋርና ከዛም ደግሞ ጆን ዳንኤል አለ ከነሱ ጋር የቻልነውን በአቅማችን ለማገዝ ለኔ ዳሰበናል። ታዲያ እናንተም ታዲያ በጉልበት ማገዝ ስለምትችሉ ማናችሁም በቤት እንድትሆኑ አልፈልግም። በሀገር ውስጥና በውጭ የምትገኙ ኢትዮጵያውያን ለኔ ያደረጋችሁት ሐሳብ ቻሌንጆች እጅግ አብዝቼ አመሰግናለሁ። ዛሬ ግን አንድ ትልቅ የረሃብ አደጋ የተፈጠረበት ትግራይ ክልል እጽአት በምትባል ወረዳ ከፍተኛ የረሃብ ችግር ተከስቷል። ስለዚህ ለኔ ለአንድ ግለሰብ ይህን ያህል ተረባርባችሁ ውለታችሁን እግዚአብሔር ይባላችሁ። እነዚህ ወገኖቼ፣ ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ፣ ሽማግሌዎች፣ አረጋውያን፣ አዛውንቶች እንዲሁም ህፃናት ጡት ጠብተው ያልጨረሱ እነዚህ ሁሉ የበኩላችሁን አስተዋጽኦ እንድታደርጉ እግዚአብሔር ስም ይማጸናችኋል። ለጦርነት ቢሆን አንደኛ ነን፣ ማንም አያክለን ማለት ለረሃብ ጊዜ ለጦርነቱ ጊዜ ሰንጋ በሬ ተሰልፎ ሲል ነበር አይደል? ከዛም ወገን ከዚህም ወገን የራሴ ወገን ብሎ የሚያስበውን ሰንጋ በሬ እያረደ ሲያበላ ሲያጠጣ ነበር። ክላሽ ሲያስታጥቅ ነበረ። የ200 እና 300 ብር ክላሽ ኪሱ አውጥቶ ሲያስታጥቅ ነበር። አሁን የታደሰ ለልማት ጊዜ የታላችሁ ሰው የትግራይ እናት እንደዚህ ተረባ እንደዚህ ማለት እንዴት ነው የምታስቡት? ግን እንደዚህ ተረበው ይበሉት አጥተው እስኪሞቱ ድረስ በዚህ ዘመን ሰው ተረቦ ሲሞት ሁሌ የራብ መገለጫውንም በዓለም ደረጃ አሁን እኛ አቅም የለም ትላልቆቹ ቲክቶከሮች መላበይ ከዛ ይሄ ነገር ወዴት ይዞራል? አሁን ትግራይ ላይ ነው አራቡ ተፈናቀለ። አማራ ክልል ላይ ወደ አማራ ክልል ወደ ኦሮሚያ ወደ ደቡብ ክልል ይወርዳል። አዲስ ጦርነቶች ቢፈጠሩ ቢያንስ በዚህ አቅማችን እናዳክመዋለን። ፋሚሊ ይውላችሁ አሁን ይሄን ቪዲዮ በቃ ያላቀ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ከጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ كنت حموشة بولد وهزم صاد كرمينا أنا ديسي نقعد سركم لا رجي أنا تأمن يا شيء سلامات فاميلي أصلا ما عندي بتعامل ديسي بتعامل يتحقوسه بمثلها تسمعوا كنت حموشة بولد وهزم حدث نتينا له ويكا بغلق أجر كذا كنت تبيت كنت داشي البرا حجزنا له أمين بالي تحقوس لنا ديسي لنا بالي تميتي لا دحرجي سمعت يلن كوعقوسكم ማንቲ ደስ ይልናዮ ምክንያቱ ደግሞ ነው ማንቲ ለዕሊ 200 ኩንታል ፊኖ ሒዝና መጽናለና ናብ ህጻት እዚ ዝገበርና ከዓዳሽ እንዲራ ካብ ልበነ መስገን ብጣዕሚ እሰና ተግባር ሪኢኹም ደግሞ ተስዕዎ ኩላኹም ኣብ ደገ ዘለኹም ውሽጥ ዘለኹም ናይ ሰና ተግባር ተስዕው እትትና ማሐጽ ደስ ይልካዶ ደስ ይልካ ሁራ ሲኒ ዳሽን ቢራ ህዝብና ዝገርካ 2.5 ሚሊዮን ወይ ከዓ 200 ኩንታል በእኽሊ ዘምጣኹምና ናና ድምፅ ሰሚዕኹም ኣዶ ሕፃት ጠምያ ኣዶ በኸይርኩም እዚ ሓገዝ ዘምጣኹምና ብጣዕሚና ነመስግን ብጣዕሚና ነግሮ ሕብረተሰብና ናጠመየ ንሕና ክንነብር ክንሰርሕ ይንኽእልን ስለዚ ካብቲ ሚድያ ብናትኩም ዝረኣናዮ ጀሚርና ኣብ ሓዘን ነርና ወስና ድማ ብማናጅመንት ተደጊፉ ናይ 2.5 ሚሊዮን ንሕፃት 200 ኩንታል ፊኖ ሂብና ኣለና ፅባሕን ድሕሪ ድማ ኣብ መሓንሰና ሽረ ዘሎ ማሕበረሰብና ሕግዝና ባይት ምስጋና ካባና ሓሊፉን ኣኻትኩሙን ኣብዚ በረኻ መፅኹም ብኩሉ ግዜ ቃል ይኹን ኣብ ዓለም ዝርዳታ ክፈልጥ ህዝብና ከይመውት ከይሞት
ዝገበርኩም ሓገዝ ምስጋና ተበልጥና ኣኹምና علي مسكنا نعاقدكم يصعقم زي صقم حزب زريكم ናብ ህዝቢ ዓለም መቕሪብኩም ማንም ትሰርሑ ዘይኽእል ስራሕቲ ብምስራሕኩም ያው እናታትኩም ቅስቀሳይናውን መፂና ዘለና ክብረት ይሃብኩም ኣብ መንጎ ህዝብኩም ደው ኢልኩም ዘንተ ዕለት ንክትሐግዙ ብጣዕሚ ደስ ኢልና ያው ድምፅና ተሰሚዑ ፍረፍሬኒና በተጋጣሚ ናይ ዳሽን ቢራ ስራሕ መካየዲ ብጣዕሚ ካብ ልበይ ከመስግን ፈቱ ምክንያት ደሞ ናይ ህዝብና ሽግርና ኢሎም ካብታ ዝረኸብዋ በይንና አንጥቀም ኢሎም ናብዚ ስለ ዝወፅና እዚ ሰናይ ተግባር ሪኢኹም ደሞ ኩላኹም ሰብ ትካላት እዚ ሰናይ ክስዕዎ ብትሕትና ይባጡ ብጣዕሚ ይቀኒለይ ብጣዕሚ መስግን እሺ ህፃን ከጎናችሁ ነን። ብራቮ 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 ይሄ ነው ኢትዮጵያዊነት፣ ይሄ ነው አንድነት። ብራቮ ለራሳችሁ ብራቮ። እጃችሁን ብራቮ። ይሄ ነው ኢትዮጵያዊነት። ብራቮ። አንዴ ስተዋችሁ እዚህ ያክብራችሁ። ወዳችኋለሁ። ያልሰጣችሁ ሰዎች ካላችሁ ወረቀትና እስክሪብቶ አለ፣ እዛ ላይ እየገባችሁ ስጡ። ያው ይደፍዋ ዛደይ ይደፍዋ ዘይሓወ ኹስሊ ገና ኣለዎ ይደፍዋ ዛደይ ዘዓንበባ ክንደይ ጀጋኑ ዲያና ረኪባ تفضل يا مرتنا تكوينا كندي دا كفينا تمعي الشداد كنا كوا حسن زعات سوين ما دا كوين قصاص تبنوين يا أخلبا وعتينا نبعاتا صحيح تصاويرات تسلكي ولكن عديد محزنكي ولكن عديد محزنكي በነገራችን ላይ አንድ ሰው በረሃብ ሲሞት ያ የሞተው ሰው ብቻ አይደለም የሚሞተው፣ አጠገቡ ቆሞ የነበረ ሰው ያ ሰው ሲሞት አጠገቡ ቆሞ የነበረ ሰው ራሱ በቁሙ እንደሞተ ነው ማሰብ ያለበት። ምክንያቱም ያለንበት ዘመን 21ኛው ክፍለ ዘመን ነው። በዚህ ዘመን ሰው በረሃብ እየሞተ ከጎን ቆሞ ማየት በጣም ሼም ነው እና አሁን ትኩረት ሁሉ ወደ ትግራይ ክልል ህጻጽ መሆን አለበት። ላይክ፣ ሼር፣ ኮሜንት የሚባለው ነገር አቴንሽን፣ እርዳታ በሙሉ ወደዛ መሄድ አለበት። አንድም ሰው ነው ባይዘው መሞት የሌለበት፣ አንድም ሰው መሞት የሌለበት። አባሽ ተምሰይል ደህስ ማርያም ለግበይ ተምሰይል ገና ተሪልም ኩመጽዮ ገና انا عارفه يبقى مصارف እኔ ረዘም ጅምራ ማልቲ ገና ተምሰይል እሺ ተምሰይል እሺ ነው አይቶኪ ታጓስ የለባለሁ ታጓስ ሰማቷን ተምሰይል እሺ ነው ጸሎት ብቻ ሐግዝና ሐዝለ ማንም ተምሰይል ማንም ሐዝለክም ጸሎት ሺ ገና ዝልጠም ይማ ካንገሊ ገና ብቻ ናብ ዚያር መጽሁ ለማዓልት ማልተዋረክት ሐዝለ ጸሎት ብቻ ሐግዝና እሺ ጸሎት ብቻ ሐግዝና ገና ባሻት ለምን ከመጽ ገና ለሞት ሰይል ሰር በትግራይ ክልል በህጻጽ ከተማ እየሆነ ስላለው ነገር ትኩረት ሰጥተው እየተከታተሉ ይገኛሉ። በርካቶችም ታዲያ የገንዘብ እርዳታን እያሰባሰቡ ለኢትዮጵያውያን ለነዚህ በህጻጽ ከተማ በችግር ላይ ላሉ በረሃብ ውስጥ ላሉ ወጣቶች የገንዘብ ድጋፍ ለማድረግም እንቅስቃሴን እያደረጉ ይገኛሉ። ሁላችንም እኛም ታዲያ በአሶሳ ከተማ የምንገኝ ወጣቶች ማለት ነው ይሄንን ድጋፍ ተቀላቅለናል። በሁሉም ቦታ የምትገኙ በተለይም ደግሞ በትግራይ ክልል ያላችሁ ባለሀብቶች ወጣቶችም በማስተባበር ለነዚህ ጥቂት ለሚባሉ ሰዎችም እነሱን መድረስ እንችላለንና ሁላችሁም ድጋፋችሁ አይለየንም። ሁልጊዜም እንግዲህ ለህጻጽ ከተማ ድምጽ እንሁናቸው። ድምጽ መሆን ብቻ ሳይሆን የሚያስፈልጋቸውን ነገር በማገዝም ልናግዛቸው ይገባል ማለት ነው። كاليوم ناخذ تمنا نين ሰላም ጤና ይስጥልኝ። በመላው የዓለም ዳርቻ ላይ ሆናችሁ ይህንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ እንግዲህ እነዚህ ድምጾች እንደሰማችኋቸው ራበኝ፣ ምግብ ናፈቀኝ ነው እያለ ያሉት። በጣም ያሳዝናል።
በዚህ በ21ኛው ክፍለ ዘመን የሰው ልጅ ምግብ በልቶ የተረፈውን ምግብ ቆሻሻ ላይ በሚጥልበት ዘመን ከእነዚህ እናቶች አንደበት ራበኝ የሚል የሲቃ ድምጽ እንደመስማት ልብ የሚሰብር ነገር የለም። በዚህ 2 ቀን ውስጥ ሕጻጽ ላይ ያየን እየሰማን ያለነው ነገር እጅግ በጣም ልብ ይሰብራል። እባካችሁ ይህንን የሲቃ ድምጽ እየሰማችሁ የምትገኙ የእናትን እንባ የእናትን ስቃይ ማየት የማትፈልጉ ሁሉ ይህንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ሁላችሁም ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ እንድትተባበሩ በምታምኑት አንድ አምላክ ስም እማጸናችኋለሁ። ከአንዲት ወላጅ እናት ራበኝ የሚል የሲቃ ድምጽ እንደመስማት አንጀት የሚበላ ልብ የሚሰብር ነገር የለም። ገምቱ እስኪ ገምቱ እንደ አርሻ አኪና ገምቱ ገምት እሺ አሰተ ቤኪ ገምት አሰለስተ ማዓልቲ ሪከርድ ጎሩ ሁሉም አሰለስተ ማዓልቲ لو ما عملت جانا اساسا ما عملت جانا جميرنا هنا نينا ايفوني مليون سنت 5 مليون اقل انت ما عملتش وانت مليون عشان نينا ساوت مالي مالك لوزا لو ما عملت ولا ريكارد 10 شو حتى مليون قرشي 10 شو حتى مليون ሞችሁም በቃ ቤትን ሰላሁም ሁሉም ማለት ነው ወሽሁም ኮሜንት ታፕታፕ በመግባር ሼር በመግባር ሁሉ ነገር ለሐገዝኩና በጣም ያለመስግን ኮይኑ ግና 17 ሚሊዮን ለ17 ሺህ ሰብ ምንም ማለት ይሆን ተመዛዋሊና አህጻጽ ጥራህ ሆነ ይለሎ ሙሉ ትግራይ ተመዛዋሪ ይለሎ አሰው አካሪኒው አቡዝሕ ቦታ ተበቲ ነው የሚለው ተነዛልተናና ጥርሺ በጣም የሚሽያርሽ ምስቲ ይዝናዮ ለጀመርናዮ ዓላማ ምስቲ ጥራሕና ምንዋርና ምስቲ ህዝብና ጦሚ ምንዋሩ ብዙሕ ቅርሺዩ ይፈልጥያ ግን ደሞ ምስቲ ዓላማና ምስቲ ለሎ ጸገም ግን ናይ ትግራይ ጸገም በጣም ይውሕድ ቅርሺዩና ስለዚ ሕዝለን ቀጽል بدنب جيرنا هزنا نوصحሉ ጊዜ ይግበረልና ማለት ይመድሃኒ ዓለም እና በጣም ጽቡቅና ነና ብቻ አይትፈለይና ታፕ ግበሩ ሼር ግበሩ ኩሉ ጊዜ አጎንና ሆኑ አይትፈለይና በጣም ጽቡቅና ነና ህዝና ኩሉ ጊዜ አምዛ አይነት ሓድነት ይለዋጸና አብ ጽቡቅ ነገር ማለት እዩ ለየድልዩ ሕማ ነገራት ጊዜና አይነባኽ እንደක ዓበይቲ ይሞቸኹም ንኸድ አካውንት ብዙሕ ገዛ ይተኸፊቱ ለሎ ለተፈላለዩ አካውንት ይወሃብሉና ካብዛ ና ሰለስተ ሰባት ዝተኸፈተት አካውንት ወፃይ ብኻሊ አካውንት ከይተትዩ ሓደ ክነግረኩም ልደሊ ማለት እዩ ዛ አካውንት ሕጋዊ እዩ ንዚ ዕላማ ተዋሂሉ ብሎክ አካውንት ተኸፊቱ ተወሳኺ ደሞ ኦዲት ክግበር እዩ ተንዛኣትዋ ቅርሺ ናበይ ኸይደን መን ወሲድወን ኩለን ኦዲት ክግበር እየን ማለት እዩ ስለዚ ህዝብና አደዳ በልዓቲ ከይኾን ታ አካውንት ካብ ሰለስዮም ካብ ራስ ልኡል ብሬዚና አቤኔዘር ልብል ካብ ሰለስቲ ወፃይ ለሎ ከይትጥቀሙ ናብ መጀመርያ ማለት እዩ ስሰማም እንዳልሰማው መሆኑ ጠላውኩ እርዳታ ተዘጋጅ ይሰደባሉ ዝምስል እሰደባሉ ስሰጥም እሰደባሉ እስኪ ይስደቡኝ ብዬ ዛሬ እየተናገርኩ በቃ ይስደቡ ችግር የለም በቃ አግዙንና በቃ ስማችሁን የጠራኋችሁ ቲክቶከሮች በሙሉ እንዳላችሁ ሶሻል ሚዲያ ላይ ያላችሁ አግዙን ህዝብን እየሞተ ዝም ብላችሁ አትዩ የድሮ ሁላችንም ጥፋት ነበርብን ሁላችንም ተሳድበናል ሁላችንም ተረጋግጠናል አሁን ባለው ግን እንደ ህዝብ ረሃብ ከገባ አንድ አካባቢ ላይ እንደ ህዝብ መውጣት አለብን በተለይ ቲክቶከሮች ውጡ ዝም አትበሉ በቀን አልሰራም የተባለ በተለይ እነዚህ ከኛ ጋር የምትጫወቱ በቀን አልሰራንም ከተባለ $1000 እንሰራለን ላይ ከገባና አልዋሽ በእኔና ቲክቶክ እንገራችሁ ቲክቶከር ያለው በሙሉ ማለት ነው እዚህ ከኛ ጋር የምትጫወቱት ያለው ማለት አልሰሩም ከተባሉ 1000 በቀን ላይቭ ላይ ከገቡ ይሰራል $1000 ማለት ነው
$1000 በኢትዮጵያ ውስጥ ነው 17000 ነው አንድ በዶ የምትጨረው። ኦኬ 170,000 ነው 10,000 ብታገዝ ከዛ ምን ትሆናለህ? አትሞትም። እኔ የመጨረሻ ነው የምናገረው ካሁን በኋላ ማርያምን እኔ ስማችሁን ጠርቻችኋለሁ በሙሉ ከቻላችሁ ቪዲዮ ስሩ እቺ ብቻ ነው ለምናችሁ ካልቻላችሁም ያጥማችሁ አግዙ ሁለተኛ እኔ ቲክታከር ጠርቼ አግዙ ከድሮም ጀምሮ አግዙ ያላቀም ቲክታከር ጠርቼ አሁን ለመጀመሪያ ጊዜ እየተናገርኩ ያለው ካገዛችሁ ለእኔ ብላችሁ አታግዙ ወይ ለሌላው ትግርኛ አታግዙ ወይ ለትግራዋይ ቲክታከር ላይ ለህዝብ ብለህ ነው የምታግዙ ለነፍስ ለራስ ጽድቅ ብለህ ነገ በእኔ ነው የምትደርሰው ብለህ አስብ። እኔ የመጨረሻ ነው ነገር ካሁን በኋላ ለአንድ ቲክታከር ሜንሽን አድርጌ ለአግዝ አለ ብሞትም የመጨረሻ ነው ነገር ሶ ቅዳሜ የሰራሁት ቪዲዮ አለ ሜንሽን አድርጋታለሁ ሽውት ከቻልን እዛ ማድረግ አለብን። ትግራይ ልጆች ይችላል። ትንሽ ህዝብ ብዛት ቢኖራቸው በጌታ ብዙ ተአምር የሚሰሩ ናቸው። ኢትዮጵያ ላይ ብዙ ተአምር መስራት የሚችሉ እንደሆኑ አሳይተዋል። በቃ በደንብ አሳይተዋል እና ጎበዞች በእውነት አለማድነቅ አልችልም። በ3 ቀን ረሃቡን ድብልቅልቁን አውጥተው ከጫፍ እስከ ጫፍ ተነጋግረው ሙሉ አቴንሽን እንዲሰጥ ሙሉ ሶሻል ሚዲያ ወደዛ እንዲዞር አድርገዋል። ስለዚህ በእውነት የትግራይ ልጆች መኩራት አለብን። እኔ ብዙ ጊዜ ምስቴክ ሰርቻለሁ። የትግራይ ልጅን መናቅ አይቻልም። መናቅ አይቻልም። በቃ አየሁት። እግዚአብሔር ምስክሬ በሚፈልጉት ነገር ላይ ፎከስ ማድረግ በጣም የሚችሉ ሰዎች እንደሆኑ በደንብ ተረድቻለሁ። በቃ ይችላሉ እና አይዞን፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ይሄ ነገር ፈጣሪ ምስክሬ ከልብ ያዝኛለሁ። እኔ እናት ሲያመው አባት ሲያመው ምናምን ያዝና መሬት ላይ ወድቀው የትግራይ እናቶች ስታይ ያማል። እንደሰው እግዚአብሔር ምስክሬ ያማል። እኔ ቤተሰቡን ሌላቸዋለሁ። ቤተሰቤ ተጋብተዋል ከትግራይ ጋር። ሰፈሮቻችን ብዙ አዴዎች አሉ። የትግራይ እናቶች ወርቅ የሆኑ እናቶች አብልተው የማይጠግቡ እናቶች አውቃለሁ። ከትግራይ እናት በልቻለሁ። ስለዚህ በነ ፖለቲካውን ሌላ ነው። የትግራይ እናት ስትራብ አይተህ ግን ዝም የምትል ከሆነ አረመኔ ጨካ መሬት ቢባቶ ሕርብት ብትይልዎ ሃገር ዝመስረተ ሃገር ሓሪቡ ውዕለት ሳይረሲዓ መዓር ትብልዕረ ደግም ደውሰት የላ ዛነ ኣዕብሩለ እንድርና ብስንካ ጎደለ ዛነ ኣዕብሩለ እንግዲህ አሁን የምንገኘው ሽሬ ላይ ነው። ብዙ
ጉዞ ወደ ህንጻት ለማድረግ እቃችንን እየጫንን እንገኛለን። ይላሳያስ ተከታተሉ። ኮይኑ መሬት ድሓት ሰማ ትግራይ ነፅማማ ዘይትደልቃል ሕልፊ ሰማ እንግዲህ አሁን ወደ ህንጻት ለመሄድ ጉዞ ጀምረናል። እዛ ያለውንም ነገር በቪዲዮ ማሳውቃችሁ ይሆናል ማለት ነው። ተከታተሉ። ትግራይ ነፅማማ ህንጻት እየደረገ ያለው ርብርብ እጅግ በጣም ደስ ይላል። ነገር ግን ይሄ ነገር ጊዜያዊ መፍትሄ እንደሆነ ሁላችንም ልናቅ ይገባል። ይኸውላችሁ በትናንትና የቢቢሲ ትግርኛ ሪፖርት መሰረት በትግራይ ውስጥ በ18 ከተሞች 92 የስደተኛ መጠለያ ካምፖች አሉ። 92 የስደተኛ መጠለያ ካምፖች 92 ነው እያልኩ ያለሁት። ህንጻት ከ92ቱ አንዱ ነው። ተመሳሳይ 92 እንደዚህ አይነት ስጋት ያለበት ካምፕ አለ ማለት ነው። ከ1 ሚሊዮን በላይ ህዝብ ነው እና እነዚህ ሰዎች በእንደዚህ አይነት መልኩ ማስቀጠል አንችልም። አሁን እየተሰራ ያለው የነፍስ አድን ስራ ይበል የሚያስብል ነው፣ የሚደነቅ ነው እንዳልኩት ማለት ነው። ነገር ግን ይሄ ጉዳይ ጊዜ ኮይኑ አስሂቡ ሸላማ ማስሂዱ አፍጅነ ተላማ ዘመን ኮይኑ ሓቲቱ ወጋሓይ እንደይ ዘይመፀ አይና ሓሲነዋ